የአማራ ፋኖ በጎጃም ከተማውን ሙሉ ለሙሉ ተቆጣጠረ። የአማራ ፋኖ በጎጃም ዋና ከተማውን ሙሉ ለሙሉ በእጁ አስገብቷል። በተደረገው ውጊያ በመንግስት ወታደሮች ላይ ከፍተኛ የተባለ ኪሳራ የደረሰ ሲሆን የአብይ አህመድ ወታደሮች ከተማዋን ለቀው ስለመውጣታቸውም ተነግሯል። በአማራ ክልል ሙሉ ሜካናይዝድ ኃይል ወደ ክልሉ እንዲገባም ትዕዛዝ ተላልፏል። ታደምጡታላችሁ። ወጣት ብርቱካን ተመስገን በመንግስት ደህንነቶች ታፈነች። በኢቢኤስ ሚዲያ ላይ ከአንድ ቀን በፊት ቀርባ ሙሉ መረጃዎችን ያጋለጠችው ወጣት ብርቱካን ተመስገን አሁን ላይ በመንግስት ደህንነቶች ታፍና ወዳልታወቀ ስፍራ መወሰዷም ተሰምቷል። መረጃውን ይዣለሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የዩቲዩብ የመረጃ አማራጭን ምርጫችሁ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ሚዲያችንን ሰብስክራይብ እያደረጋችሁ የደወል ምልክቷን ስትጫኑ በየቀኑ በየሰዓታቱ የምንለቃቸው የተጣሩ እውነተኛ ሀቀኛ መረጃዎች ወደ እናንተ የሚደርሱ ይሆናል። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። ወደ መረጃዎቹ አልፋለሁ። አብራችሁን ቆዩ። የአብይ አህመድ ደህንነቶች ወጣት ብርቱካን ተመስገንን ማፈናቸው ተነገረ። ከሁለት ቀን በፊት በኢቢኤስ ቴሌቪዥን አማራጭ ላይ በመቅረብ በ2013 ዓ.ም የትምህርት ዘመን በደምቢዶሎ ዩኒቨርሲቲ ትምህርቷን ስትከታተል በኦነግ ታጣቂዎች ታፍና ስለደረሰባት ግፍና በደል እየተናገረችው ሙሉ ኢንተርቪው ከዩቲዩብ ላይ እንዲወርድ መደረጉ አይዘነጋም። በመላው የኢትዮጵያ ክፍል ሁሉ መነጋገሪያ የሆነው የወጣት ብርቱካን ተመስገን ገጠመኝ ለበርካቶችም ማስረጃ ሆኖ ቀርቧል። በደምቢዶሎ ከዚህ በፊት 17 ሴት ተማሪዎች ጭምር መታገታቸው አይዘነጋም። በ2013 የትምህርት ዘመን ላይ ትምህርቷን እየተከታተለች የነበረችው ወጣት ብርቱካን ተመስገን በኦነግ ታጣቂዎች ታፍና ከተወሰደች በኋላ ለ1 ዓመት ከ6 ወር ያክል በታጣቂዎች እጅ እንደነበረች በርካታ ወንዶችም እየተፈራረቁ እንደደፈሯትና በፌሮ ማህፀኗን ጨቀጨቃው እንዳቆሰሉት መናገሯ ይታወቃል። በርካቶችንም ባበንባ ያደረገውና በቁጭት እንዲነሱ ያደረገው ይህ የብርቱካን ተመስገን የኢቢኤስ ኢንተርቪው ከተለቀቀ ከ2 ሰዓት በኋላ ከአየር ላይ እንዲወርድ መደረጉ ተነግሯል። በሰዓቱ ከ6900 ሰዎች በላይ ተመልክተውት ነበር። ነገር ግን ቪዲዮ ከኢቢኤስ ላይ ይውረድ እንጂ በመላው የሀገሪቱ የኢንተርኔት ክፍሎች በሙሉ ተለቆ መላው ኢትዮጵያውያን በድርጊቱ ተበሳጭተውና አዝነው እየተቆጩ ይገኛሉ። ደምቢዶሎ ዩኒቨርሲቲ ጥቃቱን ማውገዝና ለተማሪዋም ከለላ መስጠት ሲገባው ተማሪዋን አላውቃትም ብሎ መካዱ ግን በርካቶችን አበሳጭቷል። የመንግስት የደህንነት ኃይሎችም ይህንን ጥቃት በፈጸሙ በኦነግ ታጣቂዎች ላይ እርምጃ ይወስዳሉ ተብሎ ቢጠበቅም እነሱ ግን ይህችን እንስት ያቀረበችውን ጋዜጠኛ ሉላን ጨምሮ በርካታ የኢቢኤስ ጋዜጠኞች ና ካሜራማኖችን አስረዋል። ዋና ባለቤቱን አቶ አማንን ጭምር እያሳደዱት ይገኛሉ። አሁን ደግሞ ራሷ የዚህ ድርጊት ባለቤት የሆነችውና የደረሰባትን ግፍና በደል ለዓለም ያሰማችው ወጣት ብርቱካን ተመስገን በደህንነት ኃይሎች ታፍና ወዳልታወቀ ቦታ መወሰዷ ታውቋል። የእጅ ስልኳ አሁን ላይ እንደማይሰራና ያለችበትን ቤተሰቦቿ እንደማያውቁ ነው የተነገረው። በዓለም ላይ እጅግ አስቀያሚ ነገር ግፍና በደልን መፈጸም ሳይሆን ግፍና በደል የተፈጸመበትን ሰው እንዳይናገር ማፈን ጭምር ነው። ወጣት ብርቱካን ተመስገን የደረሰባትን ግፍና በደል ማከምና መመለስ ባይቻል እንኳን ቢያንስ ግን ድምጿን አሰምታ እንዲወጣላትና ፍትህን እንድታገኝ ግን ማድረጉ የወግ ነበር ተብሏል። ነገር ግን የብልጽግና መንግስት ጭካኔ ምን ያክል እንደሆነ ያስረዳል ያሉት ምንጮቻችን በዚህ ልክ በብርቱካን ላይ መጨከኑ በመላው ኢትዮጵያ ህዝብ ላይ በተለይም በአማራ ሴቶች ላይ እየደረሰ ያለው መከራ በምን ያክል ደረጃ እንደሆነ ያሳያል ሲሉ አክለዋል። ወጣት ብርቱካን ተመስገን የት እንደታሰረች አሊያም በምን አይነት ሁኔታ ላይ እንዳለች መረጃዎች እንደደረሱኝ አደርሳለሁ። በሌላ መረጃ የአማራ ፋኖ በጎጃም ሽንዲ ከተማን ሙሉ ለሙሉ ተቆጣጠረ። የአማራ ፋኖ በጎጃም ዛሬ ባደረገው ከፍተኛ የማጥቃት ውጊያ የወንበርማ ዋና ከተማ ሽንዲን ዛሬ ተቆጣጥሯል። የአማራ ፋኖ በጎጃም 5ኛ መንገሻ
አዲሽከም ክፍለ ጦር ባደረገው ከባድ ውጊያ የመንግስት ወታደሮች በመጨረሻም ቀጠናውን ለቀው ወጥተዋል። ወርቅ አባይ ብርጌድ፣ ሽንዲ ወንበርማ ብርጌድ፣ ደጃች አሰቦ ቡሬ ዳሞት ብርጌድ በውጊያው የተሳተፉ ሲሆን በጣም ከፍተኛ ውጊያ ይደረግ እንደነበርና የመንግስት ወታደሮች በተደጋጋሚ ዙ 23 ሞርተርና ዲሽቃ ወደ ተለያዩ አቅጣጫዎች ተኩሱ እንደነበር ተነግሯል። የፋኖ ኃይሎች ካላስጨራሽ ውጊያ በኋላ የመንግስት ወታደሮችን አስወጥተው ሽንዲ ወንበርማ ከተማን ሙሉ ለሙሉ ተቆጣጥረዋል። በተመሳሳይ የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር በዛሬው የዘመቻ አንድነት ከፍተኛ ውጊያ አቸፈር ላይ ባደረገው ትንቅንቅ 14 የአድማ ብተና አባላትና 12 የመከላከያ ሰራዊት አባላትን በድምሩ 26 የመንግስት ወታደሮችን ገድያለው ብሏል። የመንግስት ኃይሎች ለዚህ ጥቃት ምንም እንኳን ማስተባበያና ማረጋገጫ እየሰጡ ባይሆንም የፋኖ አባላት ግን ይህንን ጥቃት ስለመፈጸማቸው ነው ያስታወቁት። ከማህበረሰቡ ተዘርፎ የነበረ 120 ኩንታል በርበሬ የፋኖ ኃይሎች ከመከላከያ አስለቅቀናል ያሉ ሲሆን አንድ ካሶኒ ሙሉ ብስኩትና ሌላም አስቀጥላ የተባለ ሸቀጣ ሸቀጥ መማረኩን የፋኖ ኃይሎች የገለጹት። ከ300 በላይ ንጹሃንን አፍኖ የነበረው የመንግስት ኃይል አሁን ላይ 150 የሚሆኑት አፈናውን አምልጠው ከመንግስት እጅ እንዲወጡ አድርገናል ብሏል። የፋኖ ኃይሎች 2 የመንግስት ኃይል ከነሙሉ ትጥቃቸው ፋኖን ተቀላቅለዋል ያለው የአማራ ፋኖ በጎጃም ቃል አቀባይ 3 የንጹሃን መኖሪያ ቤቶችን በከባድ መሳሪያ አውድመውብናል። በዚህም 2 ህጻናትና አንዲት ሰራተኛ ተገድለዋል። በተጨማሪም 15 ቀን ራስ ላይ ሞርታር በማረፉ ወላዷ ተገድላለች በማለት መረጃውንም ጭምር አጋርተዋል። የአማራ ፋኖ በጎጃም አያይዞም አሁንም ውጊያውን እንደሚቀጥልና ዘመቻ አንድነት ተጠናክሮ በርካታ ቀጠናዎች ነጻ እንደሚወጡ ነው ያሳወቀው። የሆነ ሆኖ የመንግስት ኃይል አሁን ያለው የመንግስት ኃይል በአማራ ክልል እየተደረገ ያለውን ውጊያ መቋቋም የሚችል ባለመሆኑ ሙሉ ሜካናይዝድ ኃይል ወደ አማራ ክልል እንዲገባ ትዕዛዝ ተላልፏል። በሶማሊያና በኦሮሚያ ክልል ሰፍሮ የሚገኘው በርካታ ታንክና መድፎችም ወደ አማራ ክልል እንዲገቡና በውጊያውም ተሳታፊ እንዲሆኑ ነው ትዕዛዝ የተላለፈው። የአማራ ፋኖ የቡድን መሳሪያዎችና ቀለል ያሉ መሳሪያዎችን ከመንግስት አስተካካይ በሆነ ደረጃ በመታጠቁ ነው አሁን ሜካናይዝድ መሳሪያዎች እንዲገቡ ትዕዛዝ የተላለፈው። አድማጮቻችን ለዛሬ አበቃን። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። በደህና ዋሉ።